ሰላም ውድ ያለት ሚዲያ ቤተሰቦች እንደምን ቆያችሁ እንግዲህ እንደሚታወቀው በባለፈው ሳምንት ስርዓተ ቅዳሴን በተመለከተ ጥያቄዎችን እስከነመልሶቻቸው ከውድ መምህራችን መጋቢ ሐዲስ እንዳልካቸው ጋር ወደናንተ አቅርበን ነበር ዛሬ ደግሞ ከባለፈው ሳምንት የቀጠሉ ጥያቄዎችን ወደናንተ ይዘን መተናል አብራችሁን ቆዩ እሺ መምህራችን በድጋሚ ስለመጡ በጣም እናመሰግናለን ለቃለ መጠይቁም ስለተባበሩን ያመሰግነን ከባለፈው ሳምንት ወደ ቀጠሉ ጥያቄዎች እንሄዳለን ጥያቄዎቻችን በስርዓተ ቅዳሴ ዙሪያ የሚያትቱ ናቸው በመጀመሪያ እንግዲህ ቅዳሴ ከመጀመሩ በፊት ልክ ቅዳሴ እንደተጀመረ ካህኑ ይቺ ቀን ምን ያክል የምታስጨንቅ ናት ያለ ወደ ቅዳሴው መግቢያ ይገባልና ይሄንን ቢያብራሩልን ተሳንዶ አምላክ ነው በጣም ጥሩ እንግዲህ የቅዳሴ ሁለተኛው ክፍል መጀመሪያ ይሄ ነው አስቀድሞ ግብአተ መንጦላይት ብለን የጠራነው እስከዚህ ድረስ ያለው ጊዜ ነው ሁለተኛው ክፍል የቅዳሴ ክፍል ከሶስቱ ክፍሎች አንዱ ሚመጠን ግርምት ብሎ ከሚለው ጊዜ ጀምሮ እስከ አኮቴተ ቁርባን እስከሚለው ወይም ጻኡኑ ሰክርስቲያን እስከሚባል ያለው ነውና ቅዳሴም ሲጀመር በዚህ መንገድ ነው ሚመጠን ግርምት ዛቲ ሰዓት እጽብት እንተባቲ የወረድ መንፈስ ቅዱስ መልዕልተ ሰማያት ወይጼልሎ ለዝንቱ መስዋዕት ብሎ ምክንያቱን እዚያው ሊቁ ቅዱስ ባስልዮስ ገልጦታል እና ይቺ ዕለት ይቺ ሰዓቷ ራሱ ምን ያህል የምታስፈራና የምታስጨንቅ መሆኗን የሚገልጽ ነው ምክንያቱ ምንድነው ከተባለ እንተባቲ የወረድ መንፈስ ቅዱስ መልዕልተ ሰማያት የመጀመሪያው መንፈስ ቅዱስ ከልዕልና ወርዶ ወይጼልሎ ለዝንቱ መስዋዕት ህብስቱንና ወይኑን የሚሰውርበትና የሚጋርድበት የሚያከብርበት ህብስቱ ተለውጦ ስጋ መለኮት ስጋ ወልደ እግዚአብሔር ወይኑ ተለውጦ ደም ወልደ እግዚአብሔር የሚሆንበት ስለሆነ ከዚህ በላይ ምን አስጨናቂና አስፈሪ ጊዜ ሊኖር ይችላል ይልና ከዚያ ካህኑ ቀጥሎ ምን ይላል ቁሞ ጸልዩ በጽሙናና በፍርሃት ቆማችሁ ይህን ቅዳሴ በሰላም እንዲያስፈጽመን እና የምንቀበለውም ስጋና ደም ለዕዳ ለበደል እንዳይሆንብን ለኔም ለናንተም ጸልዩ ይላል ካህኑ ስርዓተ ቅዳሴውን በአግባቡ እንድንፈጽም ከህጉ እንዳንወጣ በዚያ ላይ ደግሞ ስጋውና ደሙ በህጉ ለጸኑት እና ለሚገባቸው ሰዎች ህይወት መድኃኒት የሚሆን ቢሆንም ቅዱስ ጳውሎስ እንዳለው ደግሞ ሳይገባው ከዚህ ህብስት የሚበላ ከጽዋም የሚጠጣ መቅሰፍትን በላ አዳለበት እንዳለው ከዚያ እግዚአብሔር ነፃ እንዲያወጣን ለኔም ለናንተም ጸልዩ ነው የሚለው ካህኑ ስለዚህ ያ ሰዓት እጅግ በጣም የሚገርም ሰዓት ነው የሚያስጨንቅ አብዙት የሚያስጨንቅ በድፍረትና በኃጢያት ሆኖ ወደ ስጋው ደሙ ለሚቀርቡ ሰዎች ነው በንጽህና ሆኖም ለሚቀርቡት በጣም ያስፈራል ምክንያቱም ስጋው ወልደ እግዚአብሔርን ከመቀበል ደም ወልደ እግዚአብሔርን ከመቀበል በላይ ምን የሚያስገርም ነገር አለ ብለን ልናስብ እንችላለንና መንፈስ ቅዱስ የሚወርድባት መስዋዕቱን የሚያከብርባት ሰዓት ስለሆነች ይቺ ሰዓት ምን ያህል የምታስጨንቅና የምታስፈራ ሰዓት ናት ብሎ የገለጣት ከዚህ የተነሳ ነው ለዚህ ደግሞ ለኔም ለናንተም ጸልዩ በጽሙናና በፍርሃትም ቆሙ ይላል አሁን ንጉስ እንኳን መጣ ሲባል መንገዶች ይስተካከላሉ ሰዎች በያሉበት ይቆማሉ ንጉስ ምድራዊ ንጉስ መጣ ሲባል ማለት ነው ስለዚህ መንፈስ ቅዱስ የሚወርድበት ሰዓት ከሆነ ደግሞ በጽሙና በዝምታና በፍርሃት በመንቀጥቀጥ ሆናችሁ እንድትቆሙ ለዚያም ደግሞ በፍርሃት ሆናችሁ ለእግዚአብሔር እየተገዛችሁ ለኔም ለናንተም ጸልዩ ይላል በእግዚአብሔር ፊት አይደለምኛ ረቂቃኑ ንጹሃኑ ቅዱሳን መላእክት ፊታቸውን ሸፍነው እንደሚቆሙ እግራቸውን ሸፍነው በሁለት ክንፋቸው እንደሚቆሙ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ገልጾታል ስለዚህ አንተን ማየት አይቻለንም ባንተ ፊት መቆም አይቻለንም ሲሉ ነው ብለው መተርጉማኑ ተርጉመውታል ስለዚህ ረቂቃን ቅዱሳን መላእክት ፊታቸውን በክንፍ ሸፍነው በፊቱ የሚቆሙለት አምላክ የሚወርድበት መስዋዕቱን የሚያከብርበት ሰዓት ስለሆነ ከዚህ የበለጠ የሚያስጨንቅ ጊዜና ዕለት አይኖርም ማለት ነው እሺ መምህራችን እግዚአብሔር ይስጥልን ወደ ቀጣይ ጥያቄ እንሄዳለን እንግዲህ በቅዳሴ ሰዓት ብዙ ጊዜ
ዲያቆናት ተንስኡ ለጸሎት እንዲሁም ደግሞ ጸልዩ በማለት ያዜማሉ በተደጋጋሚ ማለት ነው። ካህናትም ደግሞ ሰላም ለኩልክሙ በማለት ያዜማሉ። ይህንን ምሳሌነቱንና ምንነቱን ቢያብራሩልን። ተንስ ይሄን ጸሎት የጀመረው አባታችን አዳም እንደሆነ የሐዲስ ኪዳን መተርጉማን ተርጉመውልናል። እንደሚታወቀው አዳም ኃጢያት ከሰራ ከበደለ በኋላ ንስሐ በመግባቱ ምክንያት እግዚአብሔር ቃል ኪዳን ገብቶለት ነበር። እሱም በሐሙስ ዕለት ወበመንፈቃ ለዕለት ተወለደ መወለድ ተወለድከ ወድህክ ውስተ መርህብከ ወእትቤዘወከ በመስቀል ወበሞቴ 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ በሜዳህ ድኬ በመስቀል ተሰቅዬ ሙቻ አድናሃለሁ ብሎ ቃል ኪዳን ገብቶለት ነበር። ይሄ በመጽሐፈ ቀሌምንጦስ ቃሉ ተገልጿል። እና አዳም ያችን ዘመን እየጠበቀ 5500 ዘመን ያህል በመንጸፈ ደይን ወድቆ በግራጋንት እየተረገጠ ኖረ። ከዚያ በኋላ ጊዜውን ይቆጥር ስለነበረ አዳም ጊዜው ደረሰ። ግን አሁን የታመመ ሰው ነገ ነው ምትድነው ቢባል ሰዓቷን እየቆጠረ ነው የሚቆይና ከህመሙ ጽናት የተነሳ ያ ባለመድኃኒቱ ወይም የሚያክመው ሰው የዘገየ ሁሉ ይመስለዋል። በዚህ ሰዓት ነው መመጣ ብሎት ዘገየሳ ይላል። ሰዓቱ ግን ገና አልደረሰም። ይሄ የታመመ ሰው ጠባይ ነው። ስለዚህ አዳምም በዕዳ ተይዞ በመከራ በግራጋንት ስለሚረገጥ በመከራ ውስጥ ስላለ ጌታ ከቀጠሮ አልዘገየም። እንደውም ቅዱስ ኤፍሬም በወዳሴ ማርያም በምጽአቱ ቅዱስ ይለዋል። በልዩ አመጣጡ አዳነን ይለዋል። ልዩ አመጣጥ ማለት ሰው ቀጠሮ ይቀጥርና ቀንጥሎኝ ጠጅ አስክሮኝ ብሎ ይዘገያል። ምን ሆኖ ነው የቀረ ሲባል ቀንጥሎኝ በቃ አልቻልኩም ነበር ይላል። ወይም ደግሞ ጠጅ ጠጥቼ ሰክሬ እንቅልፍ ጥሎኝ ነው ይላል። እርሱ ግን በልዩ አመጣጡ ማለት ከሰከንዶች ከጊዜ አንድ ሳያሳልፍ ነው መጥቶ ያዳነን በቀጠረን ቀን። ግን እርሱ ለድነት ከመጓጓቱ የተነሳ አድናሃለሁ ብሎ ይነበረ ዘገየሳ ብሎ በሲኦል የነበሩትን ነፍሳት ተንሱ ለጸሎት አላቸው። ለጸሎት እንነሳ አመጣለሁ ብሎ ነበርሳ አለ። ከዛ እነሱ የሲኦል ነፍሳት እግዚኦ ተሳሃለነ አቤቱ ይቅር በለን ይቅርላቸዋለሁ አድናቸዋለሁ ባልከው ቃል መሰረት መታድነን አቤቱ ይቅር በለን አሉ። ይሄን ቃል ተናግረው ሲጨርሱ ጌታ በዕለተ ዓርብ ከቀኑ በ9 ሰዓት ቅድስት ነፍሱን ከቅዱስ ሥጋው ለይቶ በአካለ ነፍስ ወደ ሲኦል ሄዶ ይሄን ሲጨርሱ ሰላም ለኩልክሙ ሰላም ለእናንተ ይሁን አላቸው። ከመንፈስ ጋራ ምስለ መንፈስከ አሉት። ስለዚህ በዚህ ምክንያት ቤተክርስቲያናችን የቅዳሴው ዋና ማዕከል አድርጋ ዲያቆኑ አዳምን ወክሎ አስቀዳሾቹ ደግሞ ምዕመናን ደግሞ በሲኦል የነበሩ ነፍሳት ምሳሌ ሆነው ገባሬ ሰናዩ ቄስ የክርስቶስ ምሳሌ ሆኖ ምስለ መንፈስከ የሚሉት ምዕመናን ደግሞ የሲኦል ነፍሳት ምሳሌ ሆነው ሁሉ ጊዜ በቅዳሴ ይሄንን ስናነሳው እንኖራለን ማለት ነው። ሌላው ጥያቄ ደግሞ በቅዳሴ ወቅት የጌታችን ወንጌል ከመነበቡ በፊት ዲያቆናት የሚያዜሙት ዜማ አለ እየተቀባበሉ የርሱ ምሳሌነቱን እንዲሁም ደግሞ ምንነቱን ቢያብራሩልን።
መላእክቲሁ አዋልደ ይሁዳ እሱ ምስባክ ይባላል በቤተ ክርስቲያናችን ከመዝሙረ ዳዊት 3 መስመር ተለይቶ ለበዓሉ የሚስማማ ነው በዜማ የሚዜመው አበው በትርጓሜ 3 መስመር መሆኑ የሥላሴ ሶስትነት ከዚያው ካንዱ ከመዝሙረ ዳዊት ደግሞ መነሳቱ ደግሞ የሥላሴ አንድነት ምሳሌ ነው ይሉና ዲያቆኑ የከበረ የወንጌል ቃል ሊነበብ ስለሆነ ለወንጌሉ መግቢያ እንዲሆን ነው ከመዝሙረ ዳዊት ልክ ነብዩ ዳዊት በመዝሙረ ዳዊት የምስጢራት የጸሎት የመዝሙራት ሁሉ አክሊል ነው በዛ ላይ ደግሞ በብሉይ ኪዳን ዘመን ትንቢት ከተናገሩ ነቢያት ስለ ክርስቶስ ስጋዌ ሰው መሆን በዚህ ዓለም ሰው ሆኖ ስለመገለጡ በስፋት ከተናገሩ ግንባር ቀደም የሚጠቀሰው አባታችን ዳዊት ነው እና ከዚህ የተነሳ ዲያቆኑ ምስባክ ሊሰብክ ሲወጣ ራሱ ጸልዩ በእንተ ወንጌል ቅዱስ ብሎ ጸልዮ ነው የሚወጣው ስለ ቅዱስ ወንጌል ጸልዩ ወንጌል የከበረ ወንጌልን ቃል መስማት እንችል ዘንድ ጸሎት ራሱ ያስፈልገዋል ማለት ነው አሁን የሚያሳየው የወንጌልን ክብር ነው አሁን እኛ ምን ያህል ቦታ እንደምንሰጠው ባላውቅም ግን ቤተክርስቲያን ወንጌልን ራሱ ዘላታ ነበውም አስቀድማ ወንጌል ለማንበብ ራሱ ጸሎት ይደረጋል ማለት ጸሎት ተደርጎ ጸልዩ በእንተ ወንጌል ቅዱስ ካለ በኋላ ሄዶ ከመዝሙረ ዳዊት ይሰብካል ከዛው አባቶቻችን መዝሙረ ዳዊትና የጌታ ወንጌል የሚገናኙባቸው ብዙ ጉዳዮች እንዳሉ የሚመሳሰሉባቸው እሱም በማንሳት ለዚህ ነው ለወንጌል መቅድም ይሆነው ይላል ለምሳሌ አንዱ ነብዩ ዳዊት ሳይሉ ለእግዚአብሔር መላ ምድረ መዝሙር 32 ላይ ወበቃለ እግዚአብሔር ጸና ሰማያት ወምስትንፋሳ አፉሁ ኩሉ ኃይሎሙ ብሎ ምስጢረ ሥላሴን የገለጠ ነው ነብዩ ዳዊት የእግዚአብሔር ይቅርታው ምድርን መላ ብሎ እግዚአብሔር አብን ወበቃለ እግዚአብሔር ጸና ሰማያት በእግዚአብሔርም ቃል ሰማያት ጸኑ ያለውን ይዞ ደግሞ እግዚአብሔር ወልድ የእግዚአብሔር ቃል የሚባል ክርስቶስ ስለሆነ ማለት ወምስትንፋሳ አፉሁ ኩሉ ኃይሎሙ ሚለው ደግሞ ሁሉም ማይላት ከቃሉ እስትንፋስ የተነሳ ጸኑ ሚለው ደግሞ እስትንፋስ መንፈስ ቅዱስ ነው ስለዚህ በዚህ የተነሳ ምስጢረ ሥላሴን ይናገራል ወንጌልም እኔና አብ አንድ ነን እኔ በአብ በኔ ህሉ ሆኖ እንዲኖር አታውቁምን ወደ አባቴ እሄዳለሁ የሚያጽናናው መንፈስ ጰራቅሊጦስን ደግሞ ልክላችኋለሁ ይያለ ምስጢረ ሥላሴን በወንጌል ጌታ አስፍቶ ስለተናገረ መዝሙረ ዳዊት የወንጌል መቅድም የሆነው በዚህ ምክንያት ነው ሌላ በጣም ብዙ ምክንያቶችን ይዘረዝራሉ እንደ የተወሰነ ለመጨረስ ነብዩ ዳዊት መዝሙረ ዳዊት አፍቅሮ ጸላይትን ከሚያስተምሩ ቅዱሳት መጻሕፍት አንዱ ነው ጠላትን መውደድ በተለይ በመዝሙሩ እንዲህ ብሏል ነብዩ ዳዊት አና አቀብኩ ፍናወ ጾባተ ጭንቅ ነገሮችን እኔ ጠበቅኩኝ ይላል አና አቀብኩ ፍናወ ጾባተ ያንተን ቃል አስቤ ጭንቅ ነገሮችን ያለው ይላሉ መተርጉማን ሳኦል የዳዊት ጠላት ነው ሊገለው ብዙ ጊዜ ፈልጎታል አንድ ቀን በተኛበት አገኘው የእግዚአብሔርን ሕግ አስቦ ሰውን መግደል አትግደል የሚለውን ሕግ አስቦ ጠላቱን አግኝቶ አልፎት ሄዷል ስላንተ ስለ ቃል ብዬ ጭንቅ ነገሮችን አለፍ ያለው ይላል ጌታም በወንጌል ስላፍቅሮ ጸላይ ጠላቶቻችሁን ውደዱ የሚረግሟችሁን መርቁ ለሚያሳድዷችሁ ጸልዩላቸው ብሎ አስተምሯል በዚህ ምክንያት ስለሚገናኙ መዝሙረ ዳዊት የወንጌል መቅድም ሆኗል በሚል ብዙ ማብራሪያዎችን ያብራራሉ ማለት ነው አባቶቻችን እሺ ከዚሁ ከጌታችን ወንጌል ጋር ተያይዞ መዝሙረ ዳዊትን ካዜሙ በኋላ ካህናትና ዲያቆናት እንዲሁ እየተቀባበሉ የሚያዜሙት ዜማ አለ እንዲሁም ከዚሁ ጋር ተያይዞ ወንጌል ከተነበበ በኋላ ህዝቡ ወንጌሉን እንዲሳለመው ይደረጋልና የምንሳለምበት ምክንያት ምንድነው
እንዲሁም ደግሞ በምንሳለምበት ወቅት ምንድነው ከኛ የሚጠበቀው? አንዳንድ ሰዎች ሴት ልጅ ወንጌል በምትሳለምበት ሰዓት ክንንቧን ታውልቅ የሚባል ነገር አለና ከዚሁ ጋር ተያይዞ ይሄንን ብታብራሩልን። ሃሌሉያ ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ወንጌል ከማቸው አድምጦ ወመድኃኒነ ኢየሱስ ክርስቶስ እግዚአብሔር ከሁላችሁ ጋር ይሁን። ወንጌል ከተሰበከ በኋላ ቅድም አብን አመስግኑት ወልድን አመስግኑት መንፈስ ቅዱስን አመስግኑት ካለ በኋላ ወንጌል ብሎ በዜማ ይዞ ይመጣል ካህኑ ያዜማ ወንጌል ቅዱስ ይያለ ማለት ነው። እና በዚህ ጊዜ ወንጌሉ ማቴዎስ ማርቆስ ሉቃስ ከሆነ ዘዜናው ማቴዎስ ዘዜናው ማርቆስ ዘዜናው ሉቃስ ይላል። ዮሐንስ ከሆነ ግን ዘሰበከ ዮሐንስ ነው የሚለው ይለያያል ማለት። ለምንድነው ይሄ የሚሆነው? ዘዜናው ያላቸው ሶስቱን ወንጌሉን ሲጀምሩ ሶስቱም ወንጌላውያን የጻፉት ጌታ ያስተማረውን ትምህርት ሰምተውና በመድር ላይ ተገልጦ ስላደረገው ነገር ነው የጻፉት። ለምሳሌ ስለ ልደቱ ማቴዎስ ወልደ ዳዊት ወልደ አብርሃም ብሎ በአብርሃምና በዳዊት ዘር እንደተወለደ ምድራዊ ልደቱን ነው የገለጸ። ሉቃስ በከብቶች በረት መወለዱን፣ ማርቆስ ደግሞ መጠመቁን በዮርዳኖስ በዚህ መንገድ ነው የጀመረ። በጠቅላላ ዳህራዊ ምጽአቱን አስመልክቶ የተደረገ ስለሆነ በዚያ ላይ ደግሞ የሰሙትን ነው የጻፉት ማለት ነው። ዮሐንስ ግን ቃል በቅድምና ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው ብሎ ቅድመ ዓለም የነበረውን አኗዋሩን አካል ከህልውና ተገልጾለት ስለተናገረ ዘሰበከ ዮሐንስ ይባላል። ዘሰበከ መንፈስ ቅዱስ ገልጦለት እነሱንም ገልጦላቸው ነው። እነዚህኞቹ ግን ጌታ ያስተማረውን ሰምተው ነው። እርሱ ግን ተገልጾለት ነው የጻፈ። ከሌሎች ወንጌላውያን የሚለየው ይሄ ነው። ስለዚህ ወንጌል ቅዱስ ያለ በዚህ መንገድ ይወርድና ከዛ ከቅዱስቱ ላይ ሲወርድ ነዋ ወንጌል ለመንግስቱ ለወልደ እግዚአብሔር የወልደ እግዚአብሔር የመንግስቱ ወንጌል ህግ እነሆ ብሎ ለንፍቁ ቄስ ይሰጠዋል። ንፍቁ ቄስ ደግሞ መንግስቶ ወጽድቆ ዘአውፈይኒ አውፈይኩከ ብሎ ለገባሬ ሰናዩ ዲያቆን ይሰጠዋል። ገባሬ ሰናዩ ዲያቆን ደግሞ ተቀብሎ ዙሮ ማለት ነው። ንፍቁም ቄስ ዙሮ ነው የሚሰጠው፣ ክቡን ዙሮ ማለት ነው። ዲያቆኑም ዙሮ ነሱ ወመኑስ መቀርበት መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ አዋጅ አውጆ መልሶ ለገባሬ ሰናዩ ቄስ ይሰጠውና ያነባዋል። ወንጌል መንግስተ ሰማያት ወጽድቆ ዘአውፈይኒ አውፈይኩከ ነስሑ ወመኑስ መቀርበት መንግስተ ሰማያት የጌታችንና የመድኃኒታችን ኢየሱስ ክርስቶስ ደቀ መዝሙር የሆነው ቅዱስ ማቴዎስ እንደጻፈው ምዕራፍ 10 ቁጥር 17 እስከ 26 ይሄ ራሱን የቻለ ምስጢር ያለው ነው። ወንጌል ይዞ የወረደው ቄስ የጌታ ምሳሌ ነው። ንፍቁ ቄስ ደግሞ የሰጠኸኝን ሰጠው የሰጠኝን ዘአውፈይኒ
ገባሬ ሰናዩ ቄስ የሰጠኝን ላንተ ሰጠው ብሎ ለዲያቆኑ የሚሰጠው ንፍቁ ቄስ ደግሞ የቅዱስ ጴጥሮስ ምሳሌ ነው። ገባሬ ሰናዩ ዲያቆን ደግሞ የእስጢፋኖስ ምሳሌ ነው። ስለዚህ ወንጌል ጌታ አስተማራት ወደ ሐዋርያት፣ ጌታ ለጴጥሮስ፣ ጴጥሮስ ለእስጢፋኖስ፣ ገባሬ ሰናዩ ዲያቆን የእስጢፋኖስ ምሳሌ ነው። በእስጢፋኖስ አማካኝነት ወንጌል እየተሰበከች በቅብብሎሽ በትውፊት ወንጌል እየተሰበከ እስከ ዛሬ መድረሱን የሚያጠይቅ ሐሳብ ነው ያለው። ያልፋል ቃኔ ግን ያልፍ ያለ ጌታ ለደቀ መዛሙርቱ ወነምን መንፈስ ቅዱስ ዘበአማንልወ ሥላሴ ሆሙና የሚሆን የወንጌልህን ቃል እንሰማ ዘንድ እንሳለመውም ዘንድ በእርሱም ደስ ይለን ዘንድ ሁሉን ያዝክ አምላካችን እግዚአብሔር ሆይ ምስጋና ይገባሃል። ዳግመኛም የወንጌልህን ቃል በልቦናችን ትጽፍ ዘንድ እንለምናለን። እንግዲህ ወንጌል ከመነበቡ በፊት ወንጌል ከተሰበከ ምስባክ ከተሰበከ በኋላ ዲያቆኑ ቁሙ አጽሙ ወንጌለ ቅዱሰ ብሎ ከመስበኩ በፊት ካህኑ ቡሩክ እግዚአብሔር አባዜ ኩሉ ዓለም አምላከነ፣ ቡሩክ እግዚአብሔር አባዜ ኩሉ ዓለምን የያዘ እግዚአብሔር ቡሩክ ነው። ቅዳሴ ሃይማኖትን የምንገልጥበት ምስጢር ስለሆነ የአብ የወልድ መንፈስ ቅዱስን ክብር ምእመናን እየመሰከሩ ካህኑም እየመሰከረ ስለሚሄድ እንዲህ ብሎ ይናገራል። ንፍቁ ቄስ አይኮተወላ አምላከነ ይላል፣ አምላካችንን አመስግኑት ይላል። ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ ዘተወልደ ማርያም ቅድስት ድንግል ለመድኃኒተ ዚአነ፣ እኛን ለማዳን ከቅድስት ድንግል ማርያም የተወለደ ኢየሱስ ክርስቶስ ሲል ደግሞ አይኮተወለ ወልድ አይኮተወለ አብ፣ አብን ሲጠራ አብን አመስግኑት፣ ወልዱን ሲጠራ ደግሞ ወልድን አይኮተወለ ወልድ ወልድን አመስግኑት። ከዚያ ደግሞ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ፣ ያጸናን ያነጻን መንፈስ ቅዱስም ቡሩክ ቅዱስ ነው ቡሩክ አምላክ ነው ሲል ደግሞ አይኮተወለ መንፈስ ቅዱስ መንፈስ ቅዱስን አመስግኑት ይላል። ይህንን መግለጥ ዋናው የቅዳሴው ማዕከላዊ ሐሳብ ስለሆነ ይሄን ነው የሚቀባበሉት ማለት ነው፣ ሃይማኖት ነው። ከዚያ ውጭ ግን ወንጌሉ ከተነበበ በኋላ ነአምን በቃለ ወንጌል ከቅዱስ ብለን እንሳለመዋለን። ቅዱስ የሆነውን የወንጌልን ቃል እናምናለን፣ ለዚያም ቃል እንገዛለን፣ ባለ በዘመናችን ሁሉ እናከብረዋለን ለማለት እንሳለመዋለን። ወንጌሉን አንደኛው ይሄ ነው የመቀበላችንና በወንጌሉ ቃል የማመናችን ምልክት ነው። ሁለተኛው ደግሞ አበው በትርጓሜ የምንላሉ ወንጌል የምንሳለመው ደቂቀ ተፋቀሩ፣ እርስ በርሳችሁ በተዋደዳችሁ ጊዜ እኔ ደቀ መዛሙርት መሆናችሁን ዓለም ሁሉ ያውቃል ስላለ የፍቅርን ሕግ የሰጠህን አንተ ነህ። ወንጌል የፍቅር ሕግ ናት። እርስ በርሳችሁ ተዋደዱ የምትል ሕግ ስለሆነች የፍቅር ሕግን የሰጠን መሆኑን ለመግለጽ የፍቅር ምልክት ነው። በነገራችን ቃሉንም እንወደዋለን፣ አንተንም እናከብራለን፣ እንወዳለን ማለት ነው። ከዚያ ውጭ በቤተ ክርስቲያን የታመሙ ድውያን ይኖራሉ። በዚህ ጊዜ ቤተ ክርስቲያን ሰው ሲመጣ አምኖ ስለሆነ የሚመጣ ወንጌሉን ስሜ መስቀሉን ተሳልሜ ጸበሉን ጠጥቼ እድናለሁ ብሎ ስለሆነ የሚመጣ ወንጌሉን መሳለም ከዚህ ሃይማኖትን ከመግለጥ ተፋቀሩ ደቂቀ ልጆች ተዋደዱ የምትለውን ሕግ ሰጠን ከማለት ደግሞ ውጭ ወንጌሉን ስሙ የሚፈወሰው አለ ከደዌውና ይሄን በማስመልከት ወንጌሉን እንሳለመዋለን ማለት ነው። ወንጌል ከተነበበ በኋላ ደግሞ ዲያቆኑ ጻኡ ንዑሰ ክርስቲያን ብሎ ያዜማልና ጻኡ ንዑሰ ክርስቲያን ማለት ምን ማለት ነው? ተግባሩስ ምንድነው? ምንድነው መደረግ ያለበትስ? ንዑሰ ክርስቲያን በጣም ጥሩ። ጻኡ ንዑሰ ክርስቲያን ማለት አስቀድመን እንዳነሳነው ቅዳሴ 3 ክፍል አለው ብለናል። አንደኛው ግብአተ መንጦላይት ያልነው ነው፣ ከመጋረጃ ውስጥ ሆኖ ለቅዳሴ ስለሚያገለግሉ ነው ያተቅድሰት ጸሎት የሚያደርግበት ክፍል ነው። ሁለተኛው ሚመጠን ግርምት ብሎ ጻኡ እስከሚባለው ያለው ክፍል ነው፣ እሱ የትምህርት ክፍለ ጊዜ ነው ብለናል። እና በቤተ ክርስቲያናችን ሥርዓት መሰረት ያልተጠመቁና ለቅዱስ ቁርባን ያልበቁ ምእመናን ንዑሰ ክርስቲያን ይባላሉ። የክርስቲያን ታናናሾች
ለፍጹም ክርስትና ገና አልበቁም ሰው ክርስቲያን ነው የሚባለው ተጠምቆ ለቁርባን ሲበቃ ስለሆነ ማለት ነው ስለዚህ በዚህ ምክንያት ሴቶች ከሆኑ በስተደቡብ አቅጣጫ በቅኔ ማህሌቱ በስተደቡብ አቅጣጫ ወንዶች ከሆኑ ደግሞ በስተሰሜን አቅጣጫ በቅኔ ማህሌቱ በኩል ጻኡኑሰ ክርስቲያን እስከሚባል ድረስ ቅዳሴ ይቆያሉ ያስቀድሳሉ ምን ሊያደርጉ ከተባለ እስካሁን እስከ ጻኡኑሰ ክርስቲያን እስከሚባለው ድረስ ያለው የቅዳሴ ክፍል የትምህርት ክፍለ ጊዜ ነው እዚህ ውስጥ የጳውሎስ መልእክት ይነበባል የሐዋርያት መልእክታት ይነበባሉ ከዛ ግብረ ሐዋርያት ይነበባል ከዛ ምስባክ አለ መዝሙረ ዳዊት አለ ከዛ የመጨረሻው ወንጌል ይነበባል እና በጥንቷ ቤተክርስቲያን ሥርዓት ደግሞ ወንጌል የሚሰበከው ቅዳሴ መሃል ላይ ነው አሁን ሰው ስለማይመጣ በዚያ ሰዓት ስለማይደርስ አብዛኛው ሰው ሁለተኛ ደግሞ የሚቀድሰውም ካህን ያን ያነበበውን ወንጌል አነቦ ተርጉሞ የሚያስተምርበት የትምህርት አቅሙ ስንቱ ጋር ይኖራል በሚል እቱ በሰላም ከተባለ በኋላ እንደገና የትምህርት ፕሮግራም እንዲቀጥል የተደረገ እንጂ በጥንቷ ቤተክርስቲያን ወንጌል ያነብና ካህኑ እዛው ላይ ቆሞ ያነበብኩት ወንጌል ምስጢሩ ትርጓሜው ይሄ ነው በዚህ እመኑ ብሎ ነው የሚሄደው ስለዚህ ከዚህ ድረስ ይማራሉ ተምረው ይወጣሉ ለ3 ዓመት ያህል እንደዚህ እየተማሩ አንኑሰ ክርስቲያን 3 ዓመት እንዲማሩ ነው ሰለስቱ ምዕት ፍትሐ ነገሥት አንቀጽ 3 ላይ ሥርዓት የሰሩት ስለዚህ ከዚህ ቆዩና ጻኡ ሲባል ንዑሰ ክርስቲያን ለጥምቀት ያልበቁት ለቁርባን ያልበቁት ወጥተው ሄዳሉ ምክንያቱም ከዚህ በኋላ ያለው የምስጢረ ቁርባን ሥርዓት አኮቴተ ቁርባን ተብሎ ነው የሚጀመር ስለዚህ ላመኑ ምዕመናን የሚፈጸም ሥርዓት ስለሆነ እስኪጠመቁ ድረስ እስከዚህ ይቆያሉ ከዚህ በኋላ ይወጣሉ የመጨረሻው የጻኡኑሰ ክርስቲያን የሚለው ምስጢር ግን የመጨረሻው ትምህርት ተምረው በዚህ ዓለም ኖረው ህግ ተሰርቶላቸው ቤተክርስቲያን ተሰርቶላቸው መጻሕፍ ተጽፈውላቸው ሳያምኑ የኖሩ ኃጣን መናፍቃን መጨረሻ ላይ የሁሩምኔ ከኔ ሂዱ የሚለውና የግርማ ማአቱ ምሳሌ ነው በቃ ሂዱ ከዚህ በኋላ ላለው ማለት ከዚህ በኋላ ያለው የመንግስተ ሰማያት ምስጢር ነው ለመንግስተ ሰማያት ምስጢር የበቃቸው አይደላችሁም ወደ ዘላለም ሳት ሂዱ የሚለው ቃል ምሳሌም እንደሆነ አበው ተርጉሞ አስቀምጠውታል ማለት ነው እሺ በቀጣይ ካህኑ እጃቸውን እየተናጹ የሚያስተላልፈው ትእዛዝ ምንድነው ከማን ጻይኩ ወደ ምርሳት አፋዊ ከማውኑ ጻህነም ደሞ ሁልክም ወደ ፈተከሙ ለማበስገው ወደም ለክርስቶስ አልቦላሊ ተላም ለተመጣጣከሙ ምን ይሆን ንጹሃንም ይያክሙ ዳሙ ኃጢአትከሙ ይገብድ በርሰከሙ ለምበንጹ ወየንተ ስርየተ ኃጢአት እሳተ ገሃነም ይረከብ ማበ እግዚአብሔር ካህኑ ንጹህ የሆነ ከቁርባኑ ይቀበል ንጹህ ያልሆነ ግን አይቀበል ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት እንዳይጣል ንጹህ ሳይሆን ዳበደል ኖሮበት ወደዚህ ስጋና ደም ቢቀርብ እኔ ከመተላለፋችሁ ከበደላችሁ ንጹህ ነኝ ብሎ እጁን ይታጠባል ስለዚህ ዝሙት ስርቆት ኃጢአት የመሳሰለው በጠቅላላ ንጽህናን የሚያጎድፉ ነገሮች ያሉበት አይቀርብ ነው እና ከዚህ የተነሳ አንዳንድ ሰዎች ቤተክርስቲያን ልምድ ነው የምታስፈራራ ሰው ወደ ስጋው እንዳይቀርብ ነው ይህ አዋጅ ያስፈራል የሚሉ አሉ በነገራችን ላይ ንጹህ የሆነ ከቁርባኑ ይቀበል ማለት ንስሐ የገባ ማለት ነው ሌላ ምንም አይነት እንትን የለውም ፈጽሞ ንጹህ ለምሳሌ ንስሐ ስንገባ የረሳነው ኃጢአት ሊኖር ይችላል የረሳነው ኃጢአት ቢኖር በስጋው ደሙ ነው የሚሰረየው ቅዱስ ዮሐንስ በመልእክቱ ወደሙ ለኢየሱስ ክርስቶስ ያነጻሐነም ሁሉ ኃጣዊ እኔ ይላል የክርስቶስ ደሙ ከኃጢአታችን ያነጻናል ስለሚል ፍጹም ንጹህ ሆነን ምን ቀርብ አይደለንም አንደኛ ምን ረሰው ነገር አለ በታወቀ ግን በተረዳ አእምሮአችን ውስጥ የሚመላለሱ ማንኛውም በደል ለንስሐ አባታችን ተናግረን ቀኖና ተቀበለንበት መቅረብ እንችላለን ነው የሲባል ለምሳሌ ራሱን እንደመቤታችን አድርጎ ንጹህ እኮ አሁን ለምሳሌ ንጽሕት መቤታችን ናት ለመቅረብ የምችለው እንደሷ መሆን ማይቻልም ስለማይቻል በታወቀ በተረዳ ኃጢአታችንን ለንስሐ አባታችን ተናግረን ንስሐ ከገባን በኋላ እንደዚህ የሆናችሁ ማለት ነው ቀራቡ ነው አዋጁ ስለዚህም ካህን የጲላጦስ ከጌታ በደል ንጹህ መሆኑን ለታጠበበት ምሳሌ ተደርጎ ይወሰዳል አይሁድ ከሰው ሲያቀርቡት እኔ በደል አላገኘውበትም ብሎ ንጹሃንም ደሙ ለዝብእሲ ካህኑም የነገርኳችሁ ከኃጢአት ነጽታችሁ እንድትቀበሉ ነው ተላልፋችሁ ተደፋፍራችሁ ብትቀርቡ ግን ለከ ጲላጦስ ከጌታ ደም ንጹህ ነኝ ያለ ከናንተ ደም በእናንተ በሚመጣው ማዕትና ቁጣ ከዚያ እኔ ራሴን ነጻውቻለሁ አዋጁን ነግሬያችኋለሁ የሚል አዋጅ ነው
ውድ ተመልካቾቻችን በሰማችሁት ቃል መልካም የሆነውን ፍሬ እንደተካፈላችሁ ተስፋ እናደርጋለን። ጥያቄዎቻችን በዚሁ አላበቁም። በቀጣይ ሳምንት በቀሪ ጥያቄዎች አብረን እንመለሳለን። እስከዚያው ድረስ አለት ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ እንድታደርሱ ስንል በፍቅር ቃል እንጠይቃለን። እስከዚያው የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። አሜን።